ሰላም እንዴት ናችሁ? እኔ ግን በጣም ብዙ ጊዜ የሚገርመኝ ስለ ክርስቲያን የኛ የክርስቲያኖች አስተሳሰብ ነው በጣም የሚገርመኝ ሁሌም ማለት ነው። ብዙ ፕሮፌቶች፣ ብዙ አገልጋዮች ማለት ልጆች የማያደርጉት ነገር ነው የሚያደርጉት። ምንድን ነው? በቃ ከእውነታ በጣም የራቀ ነገር ነው ብዙ ጊዜ የሚነገረው። ለሰው ራሱ ሲወራ በቃ በጣም የሚያስጠላ፣ ለጆሮ ራሱ መስማት በጣም የሚከብደው አይነት ንግግር ነው ብዙ ጊዜ የሚነገረው። እና እኔ ግን ለምንድን ነው እንደዚህ የምታደርጉት? ፕሮፌሲ ከሆነ በቃ ፊት ለፊት ፕሮፌሲ እንደዚህ እንደዚህ ነው ነው። ግን አንዴ ወደዛ ውጣ፣ አንዴ ወደዚህ ና፣ ይሄንን ንካ፣ ይሄንን ንካ። እሺ እሺ፣ ጎንበስ በል፣ ቀና በል፣ ከዛ ሩጥ፣ ወጥተህ ተመለስ። ኧረ በስመ አብ! እግዚአብሔርን እንኳን ባትፈሩ ማለት ነው። እግዚአብሔር ምሕረቱ ብዙ ስለሆነ ብዙ ጊዜ አትፈሩም አውቃለሁ። እግዚአብሔርን መፍራት የሚባል ነገር ጠፍቷል። ግን እንደዚህ አድርጉት እስኪ። እግዚአብሔርን ባትፈሩ ሰው ይታዘበኛል ወይ ብላችሁ አስቡ እስኪ። አስቡ ትንሽዬ። ማለት እናንተ የምታደርጉት ምንም ቀበሌ ላይ የማይደረገው ነገር ነው የምታደርጉት እናንተ። ማለት ንቄ ሳይሆን አሁን እዛ አካባቢ ብዙም እንትን የሆኑ አይደለም ያሉት። እኔ በቃ በጣም ይገርመኛል። እኔ ሳስበው ውሸታችሁ ግልጽ የሚታይ የሚጨበጥ የሚነገር፣ ግን ደግሞ እሱን ለመሸፈን የምትጠቀሙት ማይክ፣ የሞንታርቦ ትልቅነቱ፣ ከዛ በኋላ ጫጫታው አይምሮአችን እስኪዞር ድረስ። ስለዚህ እኔ እንደዛ እላችኋለሁ። የእውነት ንስሐ ግቡ፣ ጌታን ንስሐ ግቡ። ካልሆነ እኔ እንጃ ንስሐ ብትገቡ ይሻላችኋል። አሁንማ እውነት ብሯም እየጠፋች ነው። ብዙ ነገር እያጣችሁ ነው አውቃለሁ። ሰው እየነቃ ነው የሚሄደው እና 50 ጊዜ 10 ጊዜ ነግረኸው የማይሳካ ከሆነ ማንም ዞር ብሎ አያይም። ይሄንን እወቅ። መልካም ቀን